ሁለታችንም መርዝ እንቀምምና የቀመምነውን መርዝ እንጠጣ በህይወት ከዛ መርዝ ራሱን ነፃ አውጥቶ የዳነው ሰው ያ ስምና የሱ ጥበበኛ ወይም ደግሞ ሊቅ የሚለው ስም ይሰጠው ተባለ። ምን ያህል ጊዜ ይሰጣችሁ ተባለ? 40 ቀን ተወሰነ። በጣም ጠንካራ ጉልበት ያላቸው 3 ሰዎችን መርጦ በየቀኑ ቤቱ ውስጥ ይደበደባል፣ ድምጽ ይሰማል፣ የተለያየ ነገር ይቀለቀላል፣ ይወቀጣል። ማን ጎረቤቱ እንዲሰማው እየተደረገ ለ40 ቀን በተከታታይ ቀኑ ደረሰ። 40 ቀኑ ሞላ። ይዛችሁ ተዘጋጅታችሁ ሐላለ ይሄኛው ሰው ያመጣውን መርዝ አቀረበ። መርዙን ሶቅራጥስ እንዲጠጣ ተጠየቀ። እውነት የሕክምናው ጥበብ ካለው ይሄ መርዝ ማፍሰድ ከቻለ እሱ ልቅናውን ይቀበል አለ። ሶቅራጥስ የቀረበለትን መርዝ ጠጣ። በቅጽበት መርዙ ሰውነቱን መለዋወጥ ጀመረ። ላባ ጠመቀው፣ መንቀጥቀጥ ጀመረ። ለሱ መርዙን ያፈስዳል ብሎ ያዘጋጀውን መድኃኒት ጠጣ። ከሰዓታት በኋላ ወደ ሙሉ ጤንነት ተመለሰ። በተራው ደግሞ ይሄኛው ሰውዬ እንዲጠጣ ተጠየቀ። ሶቅራጥስ አቀረበለት። ሰውዬው ጠጣ። 1 ብርጭቆውን እንደጠጣ መሬት ላይ ወደቀ፣ ራሱን ስቶ ህይወቱ አለፈ። ሶቅራጥስ ምንድነው የሰጠኸው ብሎ ንጉሱ ጠየቀ። ምን አድርገህ ነው? ምን አይነት መርዝ ብትሰጠው ነው? እኔ የሰጠሁት መርዝ አይደለም ውሃ ነው አለው። ሶቅራጥስ ሰውዬው የጠጣውን መርዝ አንስቶ ብርጭቆውን ይዞ 1 ብርጭቆ ውሃውን ጠጣ። ምንም አልነካው። ነገር ግን ምን ነበር ያደረገው? ለ40 ቀን ያክል መርዝ እየቀመመ እየተዘጋጀ እንዲሆን እንዲሰማው አድርጓል። ሰውየው 40 ቀን የተዘጋጀ መርዝ በ1 ብርጭቆ ውሃ ለሌሎች ህይወት ተስፋ የሚሆነው እሱን ገደለው። እኛንን ነጋችንን በተሻለ ተስፋ ልናበራው የምንችለው ልናጨለመው የምንችለው የቀጣይ ዓመታችን የተሻለ ሆኖ ለኛ ለሀገራችን ለህዝባችን እንዲሆን የራሳችንን መልካም አበርክቶና በረከት ነው ብለው አመሰግናለሁ። መልካም ምሽት።